እናንተ ሶስት መኒገን ስጡኝ እስቲ። ሶስት መኒገን ናጋልጣቸው ግባ። ሶስት መኒገን ያለው ሰው የለም። ሶስት መኒገን ሰማሻችሁ? የተባልኩት አጋልጣቸው ጥምረት ያለው ካንቺ ጋር ነው። እውነት ለመናገር አጋልጣቸውን ትከፍለዋለች ብለው ቁጭ ወይ እንደው መከራይ ስንቱን ከፍዬ ግን እንደው ምን እንደሚሻል ያስተዋወቅኳቸው አጋልጣቸውና አንቺ አረተኝ እንደዛ ለቤታ ነው የሚሰራው ተባልኩኝ። ሄሎ ወርቄ ናት ያለችው ግን ከሷ አልጠብቅም። እኔ እሷን ተናግሬያታለሁ ግን እኔ ኬት ነው አጋልጣቸው ለኔ የሚሰራልኝ በፈጠረሽ። እኔ ራሴ ቪዲዮ ሳይ ምናምን ስላንቺ ፖስታል ስለኔ ፖስታል ምናምን ከዛ እኔ ነኝ እንደውም ኮኔ ቤት ካስታወሽ በጣም ነው የሚወድሽ ምናምን ወጥቷችሁ አንድ ቀን ቤታ ናት ያመጣችው እንትን እንዲሁ እኔ ግራ ገባኝ እኮ እግዚአብሔርን ጉጭ ፈርዶብኝ ግን ይፍረድብኝ ነው አትመላለስ። ከቢራ አይናቸውን ያዝልሽ፣ አይናቸውን ያዝልሽ። አንቺን የሚያዩበትን አይን መድኃኒዓለም ያዝልሽ ማሪ። አራሚን ያጉጭ ክርስቶስን አሜን። አይናቸውን ያሽው ያገርሽ ታቦት እውነት ብላለች እንዴ አላለችም? እንዴ ብላለች። በሷት ፖስት አላለች በጆሪ ነው ብላለች እንዴ ሪከርድ ላይ ማለብላለች ምን አላለች? አረኛ ናችሁ እንዴ እንትን አይደለም? አራ አይደለንም ፒስ ነን ገና ለጌም ወራሱ ሄዳሉ እና ለምን እንደዛ አለች? ምን አውቄ ያውን እኮ ባንሳት ማን ምን አለ እኮ የሚባል ነገር የለም እኮ ዘንድሮ ግራ ገባ። ምንም አልደረስኩም ነው ተናገር ረንዳው ማለት ለፈመስ ግን እንደው እንዲህ ነው እንዴ? በስማም ቢቀርብኝስ ኤኒዌይስ ኪት ጋላሽ ጉዳያት ነው ሶስት መኒገን ስጡኝ ማሮቼ። ሶስት መኒገን ይሰደባት ስለነበረ ነው ቢታይ እና ይስደባታ ታዲያ ምን አረኳት እንዴ? ቢረቅጣት ለሷ ትረቅጠው ምን እና እኔ እሱ ስለሰደባት እኔ በመሃል መግባት አለብኝ ማለት ነው። በቃ እኔ ዳሩም ለፈሱም ነው መሃል መገባው። ጉቻውና አልቆጣቸው ቢረቅጥሽ እኔ አጋልጣቸው የሚወዳቸው እኛም ማንወዳቸው ሁሉ ገባችሁ? እሱም የሚወዳቸው እኛም ማንወዳቸው ሰዎች አሉ። እኛም እንወዳቸው እሱም የማይወዳቸው ሰዎች አሉ። እሱ እንደ ሪከርደር እንተውኩ ማለት አንችልም። አንዳንድ ምን ንግባቡ ሲሆን እናንተ ካልበዛ አሁን ላይ ታውቃላችሁ የትኛውም ሪከርደር ቪዲዮ አጥፉልን ብትሉ አያጠፉም። ስራቸው ስለሆነ እንደዛ ነው ማሰብ ያለበት። ለማንኛውም ወሬ ያዳመጣችሁ ሶስት መኒገን አንድ ሰው ሶስት መኒገን ስጡ ተናገርኩ። ሶስት መኒገን ሶስት መኒገን ጋላክሲ ሶስት መኒገን ሶስት ጋላክሲ ይሄ ጥሩ ልጅ ነው። ቤት ታረፉ አላልፍም ጥሩ የሰው ልጅ ጥሩ ስለሆነ ብቻ ስሜቴ ምንም ሳላረከ ተናገረኝ አስረግጬ እናገራለሁ። አላልፍም። ምን አድርጌ ነው እኔ ቤታ ናት የምትከፍል ያለችው? ምን ክፉ ተናገርኳት? ከኔ ጋር ተጣላሽ ለጌሞ ነው ምን ማለት ነው? እናንተ ናችሁ የምታቀሳስሩት ሞር ማለት ነው። አፋችሁን አስተካክሉ ማለት ጥሩ ልጅ ናት። እኔ ያልኩት ለምን እንደዛ ትላለኝ ነው በቃ ማለት የሌለባትም ጥሩ ስለሆነ ስለሰጠች ለጌሜ ሳይሆን መባል የሌለበትም። እኔ ክፉ ሳልናገር መጥፎ ሳልናገር ቤታ እየከፈለች ነው አይባልም እንዴ? ምን ማለት ነው ደግሞ? ረፊ ብላችሁ የምታስጠነቅቁኝ ነገር አቡኔ ውጭ ረቴ የምትይቅማላም ነይ ውጪ በእናትሽ አተላ ነይ ውጪ በዘጠና ፎሎ ነይ ውጪ ገረድ ረቴ ትላለች። አባሽ ረቴ ምን አባሽ አለ ወብዬኔ አባቴ ወብዬኔ ጊታራ ተቸገርክ አባቴ አባቴ ቴንኪው አያስፈልግም ነበር ወብዬ አያስፈልግም ነበር። ውጪ ስልሽም ላንቺ ነው የኔ ሸሌ ላንቺ ነው። እኔ ሰጠችኝን እመልሳለሁ ላንቺ ነው ጉማታ። እኔ ሰው ሳይደር በነገራችን ላይ ጉጪ እኔ ማንንም ሰው ሳይደርስብኝ አባቴ ሞት ሰው ላይ አልደርስም። ሰዎች ናቸው ቀድመው እኔ ላይ የሚደርሱት። አይድረሱ ማንንም ሰው እኔ ላይ አይድረስ። ተከባብሬ ባለውበት ተቀምጫለሁ።
ሰው ከነካኝ ደግሞ መልሳለሁ። ማንም ቢሆን አዎጂ ደግሞ ምንድነው እኔ ነኝ አስተዋወቅኳት ብዬ ነው እየተናገርኳት እንዴ? ምንድነው ወሬ የምታወሪ? ነው አፋቸውን እንጂ ኮሜንት ነው ታይና ምን ይላሉ? ቅማላ ምን ሂድና ፖስት እናንተ ብትሉ ምንድነው የሚሰማችሁ? ሂድና እስኪ ፖስት ነው አታውቀውም ነው ላሰማችሁ የተባለው ላሰማችሁ እንዴ? ቤታናት ምትከፍል በፒሲ ያላችሁ ሰዎች ለምን እንደዚህ ይላሉ? ማለት ጠላት የሚለውን ቃል ለምን ይጠቀማሉ? ሳታረጋግጥ ሳንጣላ ምንም ሳለ ቤታናት ምትከፍል ፎሎ ስለምታስደርግ ለቤታ ታሽቃብጣለህ ምናምን ምን ማለት ነው? ይሄ ነገር አይደል እንዴ? አንዳንዴም አትግማሙብኝ። ስለምን አረጋልኝ ብዬ ዝም ብዬ ክብሬን ማጣ አይደለም። መልሼ እሰጣለሁ፣ ጊፍትን እሰጣለሁ። እኔም በችግሯ ከጎና የቆምኩ ሰው ነኝ። አትግማሙፊ። እኔም በችግሯ የቆምኩ ነኝ፣ እሷም ደግሞ በጌም የመታለች። ምንም የሚካበር ነገር የለውም። እኩል ነን። ጉቺ ባንክ ነው ካናስተን ያ ሚሚዬ በይ ማሪ ቤታ አቤት አማርኛ እንደዚህ ተሰማማ። እናንተ ወጥረጣችሁ ነበር እንኳን ሆነ ምን ዴቪድ ቤታ go come here አቦታው ነው ተጥቶኛ እንዲስራልኝ ቤታ አራቋ እንዲ እሺ እኮ በጣም ነው የምትገርሙኝ። የምታያይዙት እናንተው ራሳችሁ፣ ኮሜንታተሮቹ ምን የምትሉት እናንተው ራሳችሁ። ለምን አትተውም? በቃ ተው። እኔ ራሴ እየተናገርኩ ነው አይደለ? እኔ ነኝ ያስተዋወቅኳት ብዬ ረግጣቸዋል። ምን አባታቸው ያመጣሉ? ምን ሊያመጡ? ምን ታሪክ አላቸው? ምን ያመጣሉ? ምንም እኮ አይመጣም ቢገባቸው ማለት ነው። አፋቸውን ከፍተው ይሄዳሉ። ሲጀመር እሷ አታውቀውም።